ሰላም እንዴት ናችሁ? ሀቢ ነኝ ሲቪል ኢንጂነር እና ኢንተሪየር ዲዛይነር። ሰላም እንዴት ናችሁ? ሀቢ ነኝ ሲቪል ኢንጂነር እና ኢንተሪየር ዲዛይነር። ዛሬ ደግሞ ቤታችሁን ስታሰሩ ምን ላይ ገንዘብ ማውጣትና ምን ላይ ደግሞ ሴቭ ማድረግ ወይ ደግሞ ምርጫ እንዳላችሁ የምንነግራችሁ ይሆናል። አብራችሁን ቆዩ። አንደኛ ትኩረት ማድረግ ያለባችሁ ስትራክቸር ላይ ነው። ስትራክቸር እንደምናውቀው የአንድን ቤት የጀርባ አጥንት ነው። ስለዚህ መኖሪያም ይሁን የንግድ ቦታም ይሁን የምትሰሩትን ቤት መሬቱ መጀመሪያ ላሰባችሁት ይሆናል የሚለውን ሶይል ቴስት ወይ ደግሞ የአፈር ምርመራ ማድረግ አለባቸው። የአፈሩን የቤሪንግ ካፓሲቲው ማወቅ ይኖርባቸዋል። የሆነ ቦታ ላይ ይችላል ድንጋያማ ነው በሚል በግምት ሳይሆን በላቦራቶሪ የተረጋገጠ መሆን አለበት። ስትራክቸራል አናሊሲስም ማሰራት ይኖርባቸዋል። የምትጠቀሙትን ብረት፣ እያንዳንዱን ነገር ለምትሰሩት ነገር ይሆናሉ የሚለውን ቼክ ማድረግ ይኖርባቸዋል። ይሄንን ህንፃችሁን አደጋ ላይ የሚከት ብቻ ሳይሆን አላስፈላጊ ወጪ እንዳታወጡ የሚያደርጋችሁ ስለሆነ እሱ ላይ ትክክለኛ ለሆነ ባለሙያ ለመክፈል ፈቃደኛ መሆን ይኖርባቸዋል። ሁለተኛ ነገር ደግሞ ኤሌክትሪካል እና የሳኒተሪ መስመሮችን ስትዘረጉ ከምታሰሩት ባለሙያም ሆነ ከምትጠቀሙት ማቴሪያል በጣም ጥንቃቄ ያስፈልጋል። ኦሪጂናል የሆነ ኳሊቲ የሆነ እቃዎችን መጠቀም ይኖርባቸዋል። ምክንያቱም ከተበላሹ የሳኒተሪም ሆነ የኤሌክትሪክ መስመሮችን ለማስተካከል በኋላ ብዙ ነገሮችን ማንሳት፣ ሴራሚክ ቁፋሮ ስለሚያስፈልገው እሱ ላይ እንዲቀንስላችሁ ብላችሁ ኳሊቲ ያልሆነ እቃ ወይ ደግሞ በደንብ ስኪልድ ያልሆነ ባለሙያን ማሰራት የለባችሁ። ሶስተኛው ደግሞ የወተር ፕሩፍ ስራ ነው። ቴራስ ላይ ኤኒ ፍሳሽ ላይ ያለበት ባዝሩሞች፣ ኪችኖች ላይ የምትጠቀሟቸውን ወተር ፕሩፎች ኦሪጂናል መሆናቸውን ኳሊቲ መሆናቸውን እና ደግሞ ባለሙያም እንዳልኳችሁ ጎበዝ የሆነ ባለሙያ መሆን ይኖርበታል። ምክንያቱም የውሃ ስርገት ሻጋታ ሲፈጠር በጣም መኖሪያ ቤት ላይ ሆነ ኤኒ ቤቶች ላይ ስለሚረብሽ እሱ ላይ ጥንቃቄ ማድረግና ለእሱ ማውጣት ያለባችሁ ገንዘብ ማውጣት ይኖርባችኋል። ይህንን ስንል አላስፈላጊ የሆነ ወጪ አውጡ ማለት ሳይሆን ለሚገባው ነገር መክፈል ያለባችሁን ክፈሉ ለማለት ነው። ምን ላይስ ገንዘባችሁን ሴቭ ማድረግ ትችላላችሁ የሚለውን ደግሞ እናያለን። ሌላው ደግሞ ቀለም ነው። እኛ ሀገር የሚመረቱ በጣም ብዙ ኳሊቲ የሆኑ ቀለሞች አሉ፣ ኢምፖርትድም አሉ። ስለዚህ ፕራይሳቸው በጣም ስለሚለያይ እነሱን በኪሳችሁ የሚመጠናችሁን ቀለም መምረጥ ትችላላችሁ። ምክንያቱም ኳሊቲው ሁሉም ቆንጆ ስለሆነ ማለት ነው። ሌላው ፈርኒቸር ነው። ፈርኒቸር ላይም የተለያዩ የእንጨት ማቴሪያሎችና ኳሊቲዎች አሉ። ዩቪ አለ፣ ኤምዲኤፍ አለ፣ ብዙ አይነቶች አሉ። ስለዚህ እነሱም እንደ ምርጫችን ዋጋው ከፍ ዝቅ ስለሚል ኳሊቲውን ኮምፕሮማይዝ ሳናረግ አንዱን ለምሳሌ ላሚኔትድ ኤምዲኤፉ ከዩቪው ብትመርጡ ዋጋ ይቀንስላችኋል። እንደዚህ ያደረጋችሁ የትኛው ላይ ገንዘባችሁን ማውጣትና የትኛው ላይ ደግሞ ሴቭ ማድረግ እንዳለባችሁ ካወቃችሁ ላላስፈላጊ ወጪ ወይ ደግሞ ውጥረት ራሳችሁን አታጋልጡም ማለት ነው። እንደነዚህ አይነት ቲፖች ማግኘት ከፈለጋችሁ ቻናላችንን ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንዲሁም እኛ ማግኘት ለምትፈልጉ ደግሞ በምንጽፍላችሁ ስልክ ቁጥር ወይ ደግሞ በቲክቶክ አካውንታችን ፎሎ እያደረጋችሁ እኛን ማግኘት ትችላላችሁ። አይ ሰላም እንዴት ናችሁ? ሀቢ ነኝ ሲቪል ኢንጂነር እና ኢንተሪየር ዲዛይነር።